የአትክልት ሾርባ እንደኔ የምትወዱ ሰዎች ይህንን ቪዲዮ እስከመጨረሻው እዩት። እነዚህ የምታያቸውን አትክልቶች በጨው ብላክ ፔፐር እና ኦሊቭ ኦይል አድርጌው ኦቨን ውስጥ ከተዋለሁ በሚዲየም ሂት ለ20 ደቂቃ ካበሰልኩ በኋላ እንደዚህ እንደምታዩት ብሌንደር ላይ አስገብቼ ፈጨዋለሁ። ከፈጨው በኋላ ወደ ድስት ገለብጥና የፈላ ውሃ አድርጌ ቀጠን አድርገዋለሁ፣ ምክንያቱም ወፍራም ስለሚሆን። ከዛም በኋላ ትንሽ ከተንተከተከ በኋላ ሱፓችን ሬዲ ሆነ ማለት ነው። የተጠቀምኩት አትክልት ቲማቲም፣ ካሮት፣ ትልቁን ቃሪያ እና ደግሞ ስዊት ፖቴቶ ነው። እናንተ ደግሞ ደስ በሚላችሁ አትክልቶች ልትሰሩት ትችላላችሁ፣ ግን አሰራሩ በእንደዚህ መልኩ ልታረጉ ትችላላችሁ ማለት ነው። እንደምትወዱት ተስፋ አድርጋለሁ። ከወደዳችሁት ላይክ፣ ሼር፣ ኮሜንት አድርጉ። በሚቀጥለው ቪዲዮ እስክንገናኝ ስለተከታተላችሁ አመሰግናለሁ።